ዛሬ በዓለማችን ትንሽ የሆነችው ሀገር ነገር ግን እጅግ ኃይለኛና አስገራሚ ታሪክ ያላት ሀገር እስራኤል። Ladies and gentlemen, welcome to Tel Aviv, Israel's second largest city, located on the eastern coast of the Mediterranean Sea. ምናልባትም የማያውቁት አስገራሚ ነገሮችን እንመልከት። አንደኛ፣ ድሪፕ ኢሪጌሽን በበረሃ ውስጥ እርሻ። ድሪፕ ኢሪጌሽን ቴክኖሎጂ እስራኤል ውስጥ ተፈጠረ። ይህ ቴክኖሎጂ በመጠቀም በትንሽ ውሃ ብቻ በጣም ብዙ ይጠቀማሉ። ይህ ቴክኖሎጂ ብዙ ሀገሮችን ተጠቃሚ አድርጓል። ሁለተኛ፣ ቅዱስ ከተማ። ይህ ቅዱስ ከተማ ኢየሩሳሌም በመባል ይታወቃል። በዓለም ላይ ከታላላቅ የሃይማኖት ከተሞች አንዱ ነው። ለክርስቲያኒቲ፣ እስላም እና ጁዳይዝም ይህ ቅዱስ ቦታ ነው። ስለዚህ በዓመት በሚሊዮን የሚቆጠሩ ተጓዦች ይመጣሉ። ሶስተኛ፣ የማይሰምጡበት ባህር ዴድ ሲ። ይህ በጨው እጅግ የበለጸገ ባህር ነው። ጨው በጣም ብዙ ስለሆነ ሰዎች በውሃ ላይ በቀላሉ ፍሎት ያደርጋሉ። ቀለል አድርገው መጽሐፍ እንኳን እያነበቡ አይሰምጡም። ይህ ቦታ ለቱሪስቶች በጣም የተወደደ ቦታ ነው። አራተኛ፣ ስታርታፕ ኔሽን። እስራኤል ብዙ የቴክኖሎጂ ስታርታፕ ኩባንያዎች ያሉባት ሀገር ናት። ትንሽ ሀገር ብትሆንም በዓለም ላይ ከፍተኛ ኢኖቬሽን አለባት። ይህ የሆነው ትምህርትና ሳይንስን በጣም ስለሚያበረታታ ነው። አምስተኛ፣ የሳይንስ እድገት። እስራኤል ብዙ ታዋቂ ሳይንቲስቶች አሏት። በሜዲካል ቴክኖሎጂ እና በባዮቴክኖሎጂ በዓለም ላይ የምትታወቅ ሀገር ናት። ስድስተኛ፣ ብዙ በረሃ ያለባት ሀገር ኔጂቭ ዴዘርት የሀገሪቱ ብዙ ክፍል ነው። ነገር ግን ሰዎች እዚህ እንኳን ከተሞችን እርሻንም አበረታተዋል። ሰባተኛ፣ የፍራፍሬና የአትክልት ላኪ ወይም ደግሞ ኤክስፖርት። እስራኤል ወደ አውሮፓ ብዙ ፍራፍሬ ትልካለች። ይህ የሆነው የእርሻን ቴክኖሎጂ በመጠቀም ነው ወይንም የተሻለ ቴክኖሎጂን ተጠቅመው ነው። ስምንተኛ፣ የባህር የውሃ መጠጥ። እስራኤል ዲሳሊኔሽን ቴክኖሎጂን ትጠቀማለች። የባህር ውሃን ወደ መጠጥ ውሃ ይቀይሩታል። ይህ በውሃ እጥረት ላሉ ሀገሮች ትልቅ መፍትሄ ነው። ዘጠነኛ፣ ኃይለኛ የመከላከያ ቴክኖሎጂ አይረን ዶም በዓለም ላይ ታዋቂ ነው። ወደ ከተማ የሚመጡ ሚሳኤሎችን አየር ላይ ያስቀራቸዋል። አስረኛ፣ አስገራሚ ታሪክ። እስራኤል በጣም የቆየ ታሪክ ያላት ሀገር ናት። ከሺዎች ዓመታት በፊት የተጠቀሱት ታሪኮችና መጻሕፍቶች አሉ። ስለ እስራኤል 10 አስገራሚ ነገሮች እነዚህ ነበሩ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንሁን።